ሰላምና ጤና ይስጥልኝ የመላ ቲዩብ ቤተሰቦች እንደምን አላችሁ? እኔ መላኩ እባላለሁ። ባለፈው ቪዲዮአችን ላይ በስልካችን ብቻ እንዴት ፕሮፌሽናል የዩቲዩብ ቻናል መክፈት እንደምንችል ደረጃ በደረጃ አይተናል። ዛሬ ደግሞ ትክክለኛ የዩቲዩብ ሴቲንጎችን ማስተካከል አለብን። በዚህ ቪዲዮ ቻናላችሁን ቪዲዮ ለመጫን ዝግጁ የሚያደርጉ 3 ዋና ዋና ሴቲንጎችን እናያለን። እስከ መጨረሻው አብራችሁን ቆዩ። ደረጃ 1 የመጀመሪያው ካንትሪ ኤንድ ኪወርድስ የሚለው ነው። በመጀመሪያ ይሄን ለማግኘት ክሮም ላይ እንገባለን። ክሮም እዚህ ጋር ክሮም አለች፣ እሷን እንጫናለን። ከዛ በመቀጠል ላይ ሰርች ባሩ ላይ ከላይ እዚህ ጋር ማለት ነው ምን ብለን እንጽፋለን? ስቱዲዮ ዶት ዩቲዩብ ዶት ኮም ዩቲዩብ.com ብለን እንጽፋለን ማለት ነው። ስቱዲዮ ዶት ዩቲዩብ ዶት ኮም ብለን እንጽፋለን። ከዛን ሰርች እዚህ ጋር ጎ የምትለዋለች እሷን እንነካታለን ማለት ነው አንድ ጊዜ። ከዛን ወደ ስቱዲዮ ወስደናል ማለት ነው። ከዛን በመጀመሪያ ወደ ዩቲዩብ ስቱዲዮ እንገባለን። ከታች ያለውን የሴቲንግ ምልክት እንነካለን። ወደ ታች እዚህ ጋር ወረድ ስንል እቺት እዚህ ጋር ዙም አድርጌ ላሳያችሁና እቺት የሴቲንግ ምልክት ናት፣ እሷን እንነካለን። ከዛ ምን ያመጣልናል? ሴቲንግ ይልና ጀነራል፣ ቻናል፣ አፕሎድ ዲፎልትስ፣ ፐርሚሽንስ፣ ኮሚኒቲ ሞዴሬሽን፣ አግሪመንትስ የሚል ምርጫዎች ያመጣልናል። ከዛ ምን እንጫናለን? እኛ ቻናል የሚለውን እንመርጣለን ማለት ነው። ቻናል እዚህ ጋር ከዛ ወደ ጎን ስናወርደው ወደ ጎን ስንስበው ምን ይመጣልናል? ቤዚክ ኢንፎ፣ አድቫንስድ ሴቲንግ፣ ፊቸር ኤሊጂቢሊቲ የሚል አለ። ስለዚህ እዚህ ጋር ቤዚክ ኢንፎ የሚለው ላይ ማለት ነው ካንትሪ ኦፍ ሬዚደንስ የሚላል። ካንትሪ ኦፍ ሬዚደንስ ወይም የምንኖርበትን ሀገር እንድንመርጥ ይጠይቀናል። አሁን ባለው አሰራር መሰረት ወደፊት ቻናላችን የገቢ ማግኛ ወይም ሞኔታይዜሽን እንዲበራልን የዩቲዩብ አጋርነት የተፈቀደበትን ሀገር መምረጥ አለብን። ስለዚህ ማንን እንመርጣለን? እዚህ ጋር ቀስቷን እንነካና ካንትሪ ኦፍ ሬዚደንስ የሚለውን እንነካና ያስመርጠናል ሀገር። እነዚህ እንዳለ አሁን ዩቲዩብ የተፈቀደላቸው ሀገራት ናቸው ማለት ነው እነዚህ። ስለዚህ አሁን እኛ የቱን እንመርጣለን? ዩናይትድ ስቴትስ የሚላለ ዩናይትድ ስቴትስ የሚለውን እንመርጣለን ማለት ነው። ከዛን ከስር ደግሞ ኪወርድ የሚል ሳጥን አለ። እዚህ ጋር ሳጥን አለ። ይህ በጣም ወሳኝ ነው። እዚህ ሳጥን ውስጥ ቻናላችሁ ስለምን እንደሚያስተምር የሚገልጹ ቃላትን ታስገባላችሁ። ለምሳሌ ላሳያችሁ። ለምሳሌ ቴክ ኢትዮጵያ ኮማ የዩቲዩብ አሰራር ኮማ ከዛን መላ ቲዩብ እያልኩ አስገባለሁ። ይህ ቻናላችሁ በፍለጋ ላይ በቀላሉ እንዲገኝ ያደርጋል ማለት ነው። ከዛ በኋላ ለዚህ ይሄኛው ዩናይትድ ስቴትስ ነው ያልኩት።
ዩናይትድ ስቴትስ ነው የሚመረጥ። ዩናይትድ ስቴትስ ከዛን እንደዚህ ካስገባን በኋላ እዚሽ ጋር ምን ሴቭ የሚላለ ሴቭ የሚለውን መጫን እንችላለን ማለት ነው። ይኸው ሴቭ እጅ ሴቭ። ከዛ ተመልሰን እዚህ ጋር ሴቲንግ ውስጥ እንገባለን። ከዛ ቻናል ውስጥ ይኸው ሴቭ የሆነ ቁጭ ብሏል ማለት ነው። እዚህ ቴክ ኢትዮጵያ ዩቲዩብ አሰራር መላ ዩቲዩብ የሚለዋል። ከዛን ደረጃ 2 ደግሞ አድቫንስ ሲቲንግ አለ። ከቤዚክ ኢንፎ ቀጥሎ አድቫንስ ሲቲንግ የሚላል እሱን ደግሞ እንጫናለን እዚሽ ጋር ማለት ነው። ከዛ ምን ይመጣልናል? ዱ ዩ ዋንት ቱ ሴት ዩር ቻናል አስ ሜድ ፎር ኪድስ ይላል። ምን ማለት ነው? በዛ ውስጥ 3 አማራጮች ያመጣልን። የስ ሴት ዚስ ቻናል አስ ሜድ ፎር ኪድስ፣ ሁለተኛው ኖ ሴት ዚስ ቻናል ኢዝ ኖት ሜድ ፎር ኪድስ የሚል አለ። ሶስተኛው ደግሞ አይ ዋንት ቱ ሪቪው ዚስ ሴቲንግ ፎር ኤቭሪ ቪዲዮ። ምንድነው ይሄ? ቪዲዮን በምትጭንበት ሰዓት ለማን ነው? ለህፃናት ነው ወይስ ህፃናትን የሚያካትት አይደለም የምትጭነው ቪዲዮ የሚል ነገር አለ። ስለዚህ ከነዚህ ውስጥ መምረጥ ይቻላል። ወይም ደግሞ አይ ዋንት ቱ ሪቪው ዚስ ሴቲንግ ፎር ኤቭሪ ቪዲዮ። ከዛ ቪዲዮን ከጫንኩ በኋላ ለማን እንደሆነ እኔ ራሴ እመርጣለሁ የሚል ባለው 3ኛ ምርጫ ማለት ነው። አሁን ግን ከተመረጠ እዚህ ጋር ለህፃናት ከሆነ ለህፃናት መምረጥ እንችላለን፣ የስ ማለት እንችላለን። ካልሆነ ደግሞ ለህፃናት ካልሰራን ደግሞ የምንለቀውን ቪዲዮ አፕሎድ የምናደርገው ቪዲዮ ለህፃናት ካልሆነ ኖ ሴት ዚስ ቻናል አስ ኖት ሜድ ፎር ኪድስ ማለት እንችላለን ማለት ነው። በየቪዲዮ ደግሞ እመርጣለሁ ማለት ከፈለግን ቪዲዮውን ልክ አፕሎድ ወይም ደግሞ ፖስት የመጨረሻው ላይ ፐብሊክ ላይ ፐብሊሽ ሳናረገው አይ ዋንት ቱ ሪቪው ዚስ ሴቲንግ ፎር ኤቭሪ ቪዲዮ ስለሚል ከዛ ውስጥ መጨረሻ ላይ እንዲያስመርጠን ማድረግ እንችላለን ማለት ነው። ለህፃናት ወይም ለህፃናት አይደለም የሚለውን ነገር ማለት ነው። ስለዚህ ከሶስቱ አንዱን መምረጥ እንችላለን ማለት ነው። ለምሳሌ እንመረጥኩ ነው። እሺ፣ ስለዚህ እዚህ ጋር ያስመርጠናል ሁለተኛው። ኦኬ ያስመርጠን። እሺ ኖ ወይ የስ ነው ማለት ያለብን። ስለዚህ ኖ ሴት ዚስ ብዬ መረጥኩት እኔ ማለት ነው። ስለዚህ ሴቭ ማለት ይችላለሁ። ከዛ እንደገና ሲቲንግ ውስጥ ገባና ቻናል፣ ከዛን አድቫንስ፣ ከዛን እዚህ ጋር አይ ዋንት ቱ ሪቪው ዚስ ሴቲንግ ፎር ኤቭሪ ቪዲዮ ብዬ መምረጥ ይችላለሁ። እዚህ ጋር ሴቭ እሱን መረጥኩት። ከዛ ሲቲንግ፣ ከዛ ቻናል፣ ከዛን አድቫንስ ይሄን መርጫለሁ። እኔ ሶስተኛው አይ ዋንት ቱ ሪቪው ዚስ ሴቲንግ ፎር ኤቭሪ እኔ ለምሳሌ ነው ማሳያችሁ ማለት ነው። እናንተ ግን የተሻለ ብትመርጡት የሚሻለው አይ ዋንት ቱ ሪቪው ዚስ ሴቲንግ ፎር ኤቭሪ ቪዲዮ የሚለውን መምረጥ ብትመርጡ የተሻለ ነው። ለምን መጨረሻ ላይ አፕሎድ ስታደርጉ ያሳያችኋል ማለት ነው። ሌላኛው ደግሞ ደረጃ 3 ፊቸር ኤሊጂቢሊቲ የሚላል። ፊቸር ኤሊጂቢሊቲ ሶስተኛውና ቪዲዮ ለመልቀቅ ፍጹም ዝግጁ የሚያደርገን ክፍል ፊቸር ኤሊጂቢሊቲ ይባላል። እዚህ ውስጥ ስንገባ ሁለተኛው ምርጫ ኢንተርሚዲየት ፊቸርስ የሚለውን በስልካችን ቁጥር ቬሪፋይ ማድረግ አለብን። የስልክ ቁጥራችንን አስገብተን በኮድ ካረጋገጥን በኋላ ከ15 ደቂቃ በላይ ረጅም ቪዲዮ ለመልቀቅና ከሁሉም በላይ ደግሞ ማራኪ የሆነ የቪዲዮ መሸፈኛ ምስሎችን ወይም
ከስተም ተምኔልስ ለመጠቀም ፈቃድ እናገኛለን ማለት ነው። ስለዚህ ኢንተርሚዲየት ፊቸር ኤሊጂብል ስትንገባ ስታንዳርድ ፊቸር አለ፣ ኢንተርሚዲየት ፊቸር አለ፣ አድቫንስ ፊቸር አለ። ስለዚህ ኢንተርሚዲየት ውስጥ እንገባና ይችን ቀስቷን እንነካ ኤሊጂብል። ከዛን ቬሪፋይ ፎን ነምበር የሚላል እሱን እንነካ። ከዛን ወዴት ይወስደናል? ያው እዚህ ጋር ፎን ቬሪፊኬሽን የሚል ይመጣልናል። ከዛን how should we deliver the verification code to you? text me the verification code በምንድነው እንዲደርስ የሚፈልገው ይላል። በድምጽ ነው ወይስ በቴክስት ነው የሚለው እሱን እንመርጣለን። ከፈለግን ኮል ላይ፣ ከፈለግን ቴክስት ላይ። እኔ ለጊዜው ቴክስት ላይ አድርጌዋለሁ። እሺ ከዛ ሰሌክት ዩር ካንትሪ ላይ ካንትሪያችንን እንመርጣለን። እዚህ ጋር ካንትሪ ኢትዮጵያ ብለን እንላለን። ኢትዮጵያ የሚል ያስመርጠናል። ኢትዮጵያ። ከዛ እዚህ ጋር ስልክ ቁጥር እናስገባለን ማለት ነው። ስልክ ቁጥር እናስገባለን እዚህ ጋር ስልክ ቁጥራችንን አስገባን። ከዛን ምን እዚች ጋር የሰማያዊ ምልክት ያለችው ኔክስት የሚለውን ጫናለን ማለት ነው። በመጨረሻ ኔክስት። ስለዚህ ምን ይላል እዚህ ጋር there was a problem sending a verification code ይላል። please enter a different phone number ይላል። ስለዚህ ይሄ ስልክ ቁጥር ከዚህ በፊት ለቬሪፊኬሽን ስለተጠቀምኩበት አሁን አይቀበለኝም። በተደጋጋሚ ሌላ አዲስ ቁጥር ነው የሚፈልጉ። ስለዚህ ግን ስቴፑ ላይ በዚህ መሰረት ነው። እዚህ ካንትሪያችሁን ሀገራችሁን ትመርጣላችሁ። ከዛን ስልክ ቁጥሩን ታስገባላችሁ። ከዛን ኔክስት ስትሉት ወደ ስልካችሁ ኮድ ይልክላችኋል ማለት ነው። ስለዚህ ምን ብሎ ቬሪፋይ ሆኗል የሚል ቴክስት ይደርሳችኋል ማለት ነው። በእንትናችሁ በስልክ ቁጥራችሁ ይላክላችኋል። ስለዚህ እንደዛ ማድረግ ትችላላችሁ እናንተ። አሁን እኔ እዚህ ጋር ለማሳየት ስላስቸገረኝ ነው። በፊት ስለተጠቀምኩበት ይህን ለቬሪፊኬሽን ስልክ ቁጥሩን አሁን ድጋሚ በሁለተኛ ጊዜ መጠቀም አንችልም። ስለዚህ እናንተ በራሳችሁ ስልክ እንደዚህ ባሳያችሁ መሰረት አስገብታችሁ ቬሪፋይ ማድረግ ትችላላችሁ ማለት ነው። ከዛ በኋላ ቬሪፋይ ከሆነ በኋላ ምንድነው የሚመጣላችሁ? የአረንጓዴ ምልክት ኢንተርሚዲየት ፊቸር የሚለው ላይ የአረንጓዴ ምልክት ኢኔብል ብሎ በራይት ምልክት ያመጣላችኋል ማለት ነው። ከዛን ያኔ ተምኔል መጫን ትችላላችሁ። በተምኔል ቪዲዮዎችን ምናምን መጫን እንድትችሉ ያደርጋል ማለት ነው። ከ15 ደቂቃ በላይ የሆኑ ቪዲዮዎችን መጫን እንድትችሉ ያስችላችኋል ማለት ነው። ስለዚህ እነዚህን 3 ሴቲንጎች ልክ እዚህ ጋር እንዳለው ማለት ነው። ይኸውና እዚህ ጋር ኢንተርሚዲየት ፊቸርስ የሚለው ኤሊጂብል ኢኔብል ይላል። እዚህ ጋር በአረንጓዴ ምልክት ሆኖ ይመጣል ማለት ነው፣ ኢኔብል ሆኖ። ስለዚህ እነዚህ 3 ሴቲንጎች ካስተካከልን በኋላ ቻናላችን የመጀመሪያው ቪዲዮ ለመልቀቅ 100% ዝግጁ ሆኗል ማለት ነው። ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። አዲስ ከሆናችሁ ደግሞ መላ ቲዩብን ሰብስክራይብ በማድረግ የቴክኖሎጂ ቤተሰባችንን ተቀላቀሉ። በሌላ ቪዲዮ እስክንገናኝ ቻው፣ ወዳችኋለሁ።